አርሰናል ዛሬም በሄሊንድ ውጤቶች ደምቆ አምሽቷል። በሊግ ካፕ የጥሎ ማለፍ ጨዋታ ወደ ሩብ ፍጻሜ ለመግባቱ የተደረገው ትንቅንቅ የፕሪሚየር ሊጉን አስፈሪ ክለብ ብራይተንን 2-0 በማሸነፍ ስድስተኛ ተከታታይ ክሊንሺቱን ይዞ የወጣበት ጨዋታ ይሆናል። በጨዋታው የመጀመሪያው አጋማሽ ብራይተኖች ያለቀላቸው የጎል አጋጣሚዎቹን ቢፈጥሩም ኬፓ አክሽፎታል። የኬፓ ውለታም በሁለተኛው አጋማሽ በኢታን ንዋኔሪና በቡካዮ ሳካ ጎሎች ታጅበው አርሰናል 2-0 ማሸነፍ ችሏል። ሳካ ተቀይሮ እንደገባ ነው ኳስና መረብን ማገናኘት የቻለው። አርሰናል ስድስተኛ ተከታታይ ክሊንሺቱን ያስመዘገበበትና ሩብ ፍጻሜ የተቀላቀለበትን ውጤት ማስመዝገብ ችሏል። ኢታን ንዋኔሪና ቡካዮ ሳካ ጎል አስቆጣሪዎች ናቸው። በጨዋታው ላይ 10 ተጫዋቾችን ቀይሮ አርሰናል መግባቱ ይታወቃል። ሊቨርፑል አሁንም የሽንፈት ጉዞ ቀጥሏል። ለአርነ ስሎት ይሄ ጊዜ በጣም አስፈሪ ይመስላል። ሌላ ሽንፈት አስተናግደዋል። በሊግ ካፕ ጨዋታ በክሪስታል ፓላስ አንፊልድና በሜዳቸውና በደጋፊያቸው ፊት 3-0 ተሸንፈው ከውድድሩ የተሰናበቱበት ምሽት ሆኗል። ማንቸስተር ሲቲ የፔፕ ጋርዲዮላ ቡድን በስዋን ሲቲ ቢመራም ነገር ግን ውጤቱን ቀለብሶ 3-1 በማሸነፍ ቀጣዩ ዙር መቀላቀል የቻለ ቡድን ሆኗል። አርሰናል፣ ማንቸስተር ሲቲ፣ ቼልሲ የቀናቸው ሲሆን ሊቨርፑል ከውድድሩ ተሰናብቷል። እንግዲህ ነገ በሚኖረን ፕሮግራም በዝርዝር የምንመጣባቸው ይሆናል። ጨዋታዎቹ እንዴት ነበሩ? ውጤቱንስ እንዴት አገኛችሁት? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። ይመቻችሁ።